አትፍሩኝ። ሶማሌው ፈርቶ ነው የሸሸው። ማርሻል አርት ዓለም ውስጥ ያሉት ሰዎች ሶሻል ሚዲያ ላይ ምንም ኢንፍሉዌንስ የላቸው። ይሄም 5 ሚሊዮን ብር ኦፈር እንሰጣቸዋለን። ሴዶ እንደሰማችሁት እንዳያችሁት ነው። ሁላችሁም ሶሻል ቲክቶክ ላይ ወይም ደግሞ ሶሻል ሚዲያ ላይ ጆኒን ካልገጠምኩ ብሏል። እሺ ብሏል። አሁን ከዚህ በኋላ እንደ ሶማሌውና እንደ ብሪቲሹ ሰውዬ ወይም እንደ ዩኬው ሰውዬ there's no backup ወደ ኋላ ማለት የለም። ወደ ኋላ ካልክ አልወዳደርም ካልክ ደን እንግዲህ ህዝቡ የኢትዮጵያ ህዝብ ብለህ ጥሪ ያቀርባል። የኢትዮጵያ ህዝብ ይፈርድሃል። እኛ ደግሞ 5 ሚሊዮን ብር ኦፈር አድርገናል። 5 ሚሊዮን ብር ማለት by the way በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ ማርሻል አርት ወይም ደግሞ በኢትዮጵያ የክሎዝ ኮምባክት ስፖርት እንደዚህ አይነት ኦፈር ተደርጎ የማይታወቅ በተለይ በግለሰብ ደረጃ በግለሰብ ሳይሆን አይደል ነው እንግዲህ በመንግስት ተቋምም አይቼም ሰምቼም አላውቅም እኔ ለሁለት ተጋጣሚዎች እንደዚህ አይነት ብር ኦፈር ማድረግ እኛ ደግሞ ይሄን አርገናል። ሴዶ ወደ ኋላ ማለት የለም። ወደ ኋላ ካፈገፈክ ሀገር ነው እናስለቅቅ። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም ሶማሌው ፈርቶ ነው የሸሸው። As you can see, this guy is still waffling, he's still mentioning my name. But let me say something. I've noticed that there's an MMA show in Ethiopia. I think the first event happened last week sometime, all right? And it was very successful. Now, I've been to Ethiopia looking for Sado. He was scared, he didn't show up. I don't know what he was on. Went back and forth. Nothing came of it. But now there's a show now, and Sado's mentioned my name. I don't mind going back to Ethiopia. And the next time I'm going back to Ethiopia could be on the next event. So you let me know how we can play this, all right? Now, if Sado doesn't want to face me because he's too scared again, and he'd rather chase after a car down the road or make funny noises, I don't mind facing Johnny in a Brazilian Jiu-Jitsu match. I was looking at the card and the different matchups. There was MMA, there was Muay Thai, but there was no Brazilian Jiu-Jitsu, okay? So me and Johnny, we can showcase Brazilian Jiu-Jitsu to East Africans. You let me know. This show is run by a guy called Ketuju. So you let me know. Next time, I'm there on the next card, ready. ይህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም። እናንተ ከራሳችሁ ለምንን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ ልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል። እየፈጠርንም ነው። ስለዚህ እናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ ወጣቶች ወደ ስፖርት እንዲሄዱ ዓለም አገራቸውን እንዲያስጠሩ ወጣ ብለው ብዙ ነገር ማየት እንዲችሉ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። ስቴይ ቲዩን። ታንክ ዩ። ጌታቸው ስዊት ቦክስ፣ ጆኒ ቁንቁራሪት፣ በቀሉ አትፍሩኝ። ፈራችሁኝ እኮ ያው ህዝቡ ይወቅልኝ። ፈሩ ምክንያት እያበዙ ነው ማለት ነው። ለማንኛውም እኔ ማርሻል አርት ላይ ከዚህ በፊት ከ10 ዓመት በላይ ውድድር ውስጥ የነበርኩ ከ20 ዓመት በላይ ቴኳንዶ ውስጥ የነበርኩ ያው መረጃ ማየት ትችላላችሁ ማለት ነው። አሁን ምክንያት ማምጣት ጀመርሽ። እንደምገለው ስላወቅሽ ነው። ልጁን እንደማያሰናብተው ከቢዝነስ እንደማወጣችሁ ስላሰባችሁ ምክንያት መድርድር ጀመራችሁ። የኢትዮጵያ ህዝብ ይወቅልኝ። ተንበጫበጩ። ያው እነጌች ተብዬ እነ በቀሉ ወይም እንቁራሪቷ እኔ ነግራችኋለሁ እኮ እኔ ንጉስ ነኝ። የሚክስድ ማርሻል አርት ንጉስ ነኝ። ያቁኛል። እጄ ሚሳኤል እንደሆነ ያውቃሉ። ካገኘሁት እንደምደፋው ያውቃሉ። እንደምገላግለው ለስኮዳኛው ማለት ነው። ስለዚህ ተንበጫብጫው አሁን ምክንያት እየደረደሩ ነው ማለት ነው። የኢትዮጵያ ህዝብ ይወቅልኝ። ያው ልቤን አሳይቻችኋለሁ። እነሱ ግን ሸኑ፣ ቀዘኑ ማለት ነው። እንደማስቀዝነው ሰምተዋል። ጅብ በጩኸት እንዳስቀዘንኩ ስላወቁ አሁንም እሱም እዛው እንደምደፋው ስላወቁ ይኸው ተንበጫብጨዋል። የኢትዮጵያ ህዝብ ይስማልኝ።
ማርሻል አርት ዓለም ውስጥ ያሉት ሰዎች ሶሻል ሚዲያ ላይ ምንም ኢንፍሉዌንስ የላቸውም። ሶ ማርሻል አርት ውስጥ የሌሉ ሰዎች ደግሞ የህዝቡን አይምሮ ይዘውታል። ንቃተ ህሊና ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደለም፣ ግን በመላው ህዝብ አይን እንደ ፋይተር ነው። ቢኮዝ አብዛኛው ሰው ትክክለኛ ፋይተር ምን እንደሆነ አያውቅም። በቃ አየር ላይ ዝም ብሎ ኪክ ሲያደርግ ወይ ደግሞ ሲሚንቶ ሲመታ ካየው ይሄ ሰው ኃይለኛ ነው ይላሉ። ግን ቴክኒኩ፣ አንደርስታንዲንጉ፣ ታይሚንጉ ምናምን አይገባቸውም። ሶ መጀመሪያ ለመላው ህዝብ ኤጁኬት ለማድረግ እነዚህን ሰዎች እያስገባን መቀጥቀጥ አለብን። ወይኔ በህጋዊ መንገድ ኬጅ ውስጥ መንግስት እያወቀ ነው የሚቀጥለው ፈርመው ገብተው ከዛ በኋላ ህዝቡ ሲያይ ኦኬ እነዚህ ሰዎች ጆኒን እያሸነፉት አይደለም፣ እነማን ናቸው ጆኒን የሚያሸንፉት ተብሎ አቴንሽኑ በየቀኑ ወደሚለፉ ትሬን ወደሚያደርጉ ማርሻል አርቲስቶች ይዞራል። ያኔ ትክክለኛ ፋይት እና ትክክለኛ የማርሻል አርት ቢዩቲ ግልጽ ይሆናል።